12ኛ ክፍል ለሆናችሁ ዘንድሮ ማትሪክ ለምትወስዱ ተማሪዎች ዩኒቨርሲቲ ላይ ሄዳችሁ ስትፈተኑ ከቤታችሁ ወጣችሁ እስከምትሄዱበት እንዲሁም ደግሞ ሄዳችሁም እዛ ደርሳችሁ የሚኖረውን ኤክስፒሪየንስ በአጠቃላይ ልነግራችሁ ወድጃለሁ። በዚህ በቀረው ጊዜ የምትሰሩት ነገር ዝግጅታችሁን ይወስናል። ለዛም ነው ኤክስሌት አካዳሚ አዲስ ቻሌንጅ ላውንች አድርጎ ሁላችሁንም የዝግጅታችሁን ቆንጆ እንድታደርጉ በቀረው ጊዜ ኢፌክቲቭ እንድታደርጉ ከታላቅ ቅናሽ ጋር ከ70% በላይ ዲስካውንት አድርጎ የሚጠብቃችሁ በስሙኒና በ15 ሳንቲም ብቻ ነው የምናዘጋጃችሁ ፐር አይተም። ዝግጅታችሁን ኢፌክቲቭ ኤፊሺየንት ለማድረግ ያለፉ ልጆች 3%ዎቹ የሚያደርጉትን the best students in Ethiopia የሚያደርጉትን ነገር the best schools in Ethiopia ለልጆቻቸው ፕሮቫይድ የሚያደርጉትን አይነት ሪሶርስስ ነው የምናቀርብላችሁ። ለዛም ነው ኳሊቲ ያለው ስራ ሰርተን በጣም በዲስካውንት የምናቀርበው። ደግሞ ተማሪዎችን ማገዝና ተማሪዎች ጥሩ ውጤት እንዲያመጡ ማድረግ አላማችን ስለሆነ ነው። ዘንድሮ 1000 ተማሪዎችን ዳይሬክትሊ ኢምፓክት ለማድረግ እየሰራ ነው። ኦሬዲ 700 በላይ ተማሪዎች ከኛ ጋር እየሰሩ ነው። እናንተም ከነሱ መካከል መሆን ትችላላችሁ። ጥሩ ውጤት ማምጣት ትችላላችሁ። ለእናንተ የሚገባውን ጥሩ ውጤት ለማምጣት ደግሞ ከእናንተ የሚጠበቀው የመስራት ፍላጎት ብቻ ነው። ስተዲ ፕላኑ፣ ማቴሪያሉ፣ ሪሶርሱ ኤቭሪቲንግ እኛ ጋር አለላችሁ። እኛ እናንተን ጥሩ ውጤት እንድታመጡ ለማድረግ የምንችለውን ሁሉ አድርገናል። መታችሁ ከኛ ጋራ ሞዴል ኤግዛማችንን በመፈተን ራሳችሁን ከሌሎች ተማሪዎች ጋር በማየት ብዙ ጥያቄዎችን በመስራት ሪቫይዝ በማድረግ ስተዲ ፕላናችንን በመጠቀም ዝግጅታችሁን ቆንጆ ኢፌክቲቭ እና ኤፊሺየንት በማድረግ ውጤታችሁን ከመውደቅ ወደ ማለፍ ከማለፍ ወደ ጥሩ ውጤት ከጥሩ ውጤት ወደ እጅግ ከፍተኛ ውጤት ማሳደግ ትችላላችሁ። እኛ መቀላቀል ብቻ ነው ከናንተ የሚጠበቀው። በቴሌግራም @ኤክሴል ኮንታክት ላይ ሃይ ብትሉን ቀላል ነው ስቴፑ። መታችሁ መዝገብና መስራት ትችላላችሁ። ይሄንንም የማደርገው ከአንድ ዩኒቨርሲቲ ኤክስፒሪየንስ ላይ ተነስቼ ነው እና ከዩኒቨርሲቲ ዲፈረንስ ሊኖር ይችላል፣ ግን እሱን ራሳችሁ ያያችሁ ታስተካክሉት ይሆናል። እናንተ የምትፈተኑበት ዩኒቨርሲቲ ላይ የተፈተነ ሰው ካለ ስፔሲፊካሊ ስለዛ ዩኒቨርሲቲ ማወቅ ከፈለጋችሁ እነሱ መጠየቅ ትችላላችሁ። ግን ጀነራሊ የኔ ጎል አት ዘ ኤንድ ኦፍ ዘ ዴይ እናንተ በዛ አንድ ሳምንት ውስጥ የትኛው ዩኒቨርሲቲ ውስጥ ሆኖ የሆኑ ምን ሊኖሩ እንደሚችሉ ካወቃችሁ የሆነ ኢንፎርሜሽን ካላችሁ ራሳችሁን የበለጠ በዛ መንገድ አዘጋጅታችሁ ሄዳችሁ ፈተናችሁን ጥርት አድርጋችሁ በምትችሉት አቅም እስከመጨረሻው ቱ ዩር ማክሲመም ሊሚት የሆነ ነገር ሰርታችሁ መታችሁ የተሻለ ውጤት የተሻለ ኤክስፒሪየንስ እንዲኖራችሁ ለማድረግ ነው። ወደ ቪዲዮ ስንገባ የመጀመሪያው ነገር ከቤታችሁ ስትወጡ ያለውን ዝግጅታችሁ ላይ የሆነ ነገር ልበላችሁ። አንደኛ እንደ ማይፈቀዱ ነገሮችን ለመንገር ያክል ለምሳሌ ዲዮድራንት ስፕሬይ ከሆነ የሚነፋው ከሆነ ሞስት ኦፍ ዘ ታይም እሺ አይሏችሁ። ሜቢ የሚያሳልፏችሁ ፌደራሎች ምናምን ሊኖሩ ይችላሉ፣ ግን ብዙ ጊዜ የሚከለከል ነገር ነው። ጁስ ምናምን ፈሳሽ ነገሮችን ይከለክሏቸዋል። መድኃኒት ምናምን የምትይዙ ከሆነ የሐኪም ፍቃድ ከሌላችሁ ሊያስቸግሯችሁ ይችላሉ። እንዲሁም ሎሽን ምናምን ለራሱን ቢል ትባሉ ትችላላችሁ። ሶ እነሱን ሪስክ ወስዳችሁ ማምጣት ከፈለጋችሁ ማምጣት ትችላላችሁ። ማምጣት የምትችሉት ነገር እንደልባችሁ ማምጣት የምትችሉት ደብተር፣ ማስታወሻ፣ እንዲሁም ስክሪፕቶ፣ ስራስ መቅረጫ፣ መጽሐፍ፣ ሪፈረንስ የፈለጋችሁትን ያክል ማምጣት ትችላላችሁ። ነገር ግን ሃንዳውት ምናምን ያላችሁ ተማሪዎች ወይ በወረቀት የተጻፈ ኖት ያላችሁ ተማሪዎች እንደ አጤሬራ ወይ ለኩረጃ ምናምን ተቀምጣላችሁ ብሎ አስበው ይሆን አላቅም፣ ይከለከላል። እያወጡ እየቀደዱ ይጥሉ ነበር ያኔና እናንተ እንትን ማድረግ ትችላላችሁ። ደብተራችሁ ላይ መለበጃው ጋር ምናምን አስገብታችሁ ይዛችሁ ገብታችሁ ለማንበብ ብቻ መጠቀም ትችላላችሁ። እንደዛ አርጋችሁ ማስገባት ይቻላል። ምግብ ስትይዙ ደረቅ ምግቦችን ብትይዙ አሪፍ ነው እና እነዚህ የምትይዟቸው ምግቦች ደግሞ ጣፋጭ ባይበዛቸው ኩኪስ ምናምን ከሚሆኑ በሶ ቆሎ ወዘተ እንደዛ አይነት ነገሮችን ቢሆኑ ጥሩ ነው ለእናንተ ጩኮ ምናምን ማለት ነው። ምክንያቱም ጣፋጭ ከሆነ የመጀመሪያ ቀን ልበሉ ይችላላችሁ፣ ከዛ በኋላ አበሉትም። እንዲሁም በአቅማችሁ የምትችሉትን ያክል ገንዘብ የሆነ ያህል ብትይዙ ጥሩ ነው እና የምትይዙትን ገንዘብ ለምን ተጠቀሙታላችሁ? ምግቡ ላይ መቻችሁ ይችላል። ዩኒቨርሲቲ ላይ አሪፍ ሊሆን ይችላል፣ ላይሆን ይችላል፣ ግን እናንተ ላይበላላችሁ ይችላል። ኦር አንዳንዶቻችሁ ደግሞ ምግቡ በሆነ ምክንያት ላይስማማችሁ ይችላል። ሶ የላውንጅ ምናምን ሄዳችሁ ስትመገቡ ገንዘብ ስለሚያስፈልጋችሁ ገንዘቡን ያዙት። አንዳንዶቹ ጋር ውሃ ምናምን የማይሰራበት ዶርም ሊሆን ይችላል የሚደርሳችሁ፣ ለዛም ውሃ የሚጠጣ ምናምን ራሳችሁ ሊሆን ይችላል የምትገዙት። ሌላው ለንጽህና የሚሆኑ ሳሙናዎች፣ የጥርስ ሳሙና፣ ብሩሽ፣ የጥርስ ብሩሽ ምናምን ይፈቀዳል። እነሱ መያዝ ትችላላችሁ። መመክራችሁ ሌላኛው ደግሞ ልብስ ምናምን አታብዙ፣ መሰረቅ ካልፈለጋችሁ በስተቀር ለአንድ ሳምንት የሚበቃ ነገር ያዙ። ጫማ ምናምንም እንደዛው ማለት ነው እና የሌሊት ልብስ፣ አንሶላ፣ ብርድ ልብስ ምናምን እንደ ሁኔታው ብርድ ምናምን ማትችሉ አይነት ሰዎች ከሆናችሁ የሚደርሳችሁ ዶርም የሚቀዘቅዝ ሊሆን ይችላል፣ ላይሆን ይችላል። እነሱ ነገሮች ኮንሲደር አድርጋችሁ እንደዚህ ፓክ አድርጋችሁ ሂዱ እና ትምህርት ቤታችሁ ስትሄዱ ፍተሻ ይኖራል። ሞስት ፕሮባብሊ እኔ በማውቀው ኤክስፒሪየንስ ከትምህርት ቤታችሁ ደግሞ በሌላ መኪና ሄዳችሁ ዩኒቨርሲቲ ጋር ስትደርሱም ሌላ ፍተሻ አለ። ሶ ማይሆኑ ነገሮችን ይዛችሁ ብትገቡ የመያዝ ቻንሳችሁ በጣም ትልቅ ስለሆነ እንድትጠነቀቁ ለማለት ነው። አድሚሽን ካርዳችሁን፣ እስራስ መቅረጫ ምናምን ደግሞ በተለየ ነገር ለብቻ ለይታችሁ እንዳይጠፋ አድርጋችሁ በጥንቃቄ ይዛችሁ ግቡ። ከገባችሁ በኋላ ምንም ሰው መጥቶ ሊያቀብላችሁ ምናምን ስለማይችል አድሚሽን ካርድ ምናምን በጥንቃቄ ያዙ። መታወቂያ፣ ዩኒፎርም ግዴታ ስለሆነ እነዚህ ነገሮች አሟልታችሁ ግቡ። በዚህ አይነት ሁኔታ
የምትፈተኑበት ዩኒቨርሲቲ ተፈትሻችሁ አልፋችሁ ከገባችሁ በኋላ ቀጣዩ ነገር ዶርም ነው የሚሰጣችሁ። ዶርም ሲሰጣችሁ ብልህ እንድትሆኑ መክራችሁ እኔ ባገኘሁት ኢንፎርሜሽን አንዳንድ ዩኒቨርሲቲዎች ላይ 5 ተማሪ አንድ ዶርም ውስጥ ያደርጋሉ እና የአንድ ትምህርት ቤት ልጆች ናቸው የምትሆኑት አምስታችሁም። ነገር ግን ከአንድ ትምህርት ቤትም ሆናችሁ ከቻላችሁ ከምትግባቡት ሰዎች ጋር ግቡ እዛ ዶርም ውስጥ። ምክንያቱም አንድ ቁልፍ ነው የሚሰጣችሁ ለ5 ሰው ወይ ከዛም በላይ ለሆነ ቁጥር ሰው ማለት ነውና እንደዛ ሲሆን የምትግባባቸው ልጆች ቢሆን በጣም አሪፍ ነው። ዶርም ውስጥም ላለመረባበሽ ወዘተ በደንብ የምትግባቡ ሰዎች ጋር ብትገቡ ጥሩ ነው። ሎከር ሊኖረው ላይኖረው ይችላልና ከምትተማመኑ ልጆች ጋር አንድ ላይ መግባት ነው። እዛ ተረዳርታችሁ አንድ ላይ በስምምነት መኖር ነው። የሌላውን ጸባይም ቻል አድርጋችሁ የእናንተንም ጸባይ ያሳምራችሁ አንድ ላይ ለፈተናዋ ጊዜ መጠቀም ነው። ዩኒቨርሲቲ ውስጥ ኦሪንቴሽን ይሰጣችኋል። የምትፈተኑበትን ቦታ ምናምን ያሳያችኋል። እነዛን ኢንፎርሜሽኖች በደንብ ተከታተሉ፣ ጥሩ ነው። በዩኒቨርሲቲ ውስጥ በሚኖራችሁ ቆይታ ከባዱ ነገር አንደኛ ሰዓት ነው። ሁለተኛ እንቅልፍ ማግኘት፣ ብጥብጥ ምናምን ይኖራል ግቢ ውስጥ። በተጨማሪም ደግሞ ስርቆት፣ ቡሊ መደረግ ወዘተ ሊያጋጥማችሁ ይችላል። እነዚህ ነገሮች የሚያጋጥሙ መሆናቸውን አውቃችሁ እንድትገቡ ፈልጋለሁ። ሰዓት ምናምን ላይክ ልትቸገሩ ትችላላችሁ በጣም ማለት ነው። ጭራሽ አታውቁም ስንት ሰዓት እንደሆነ በግምት ነው። ኢቭን 12 ሰዓት ምናምን ሲሆን የወፍ ድምጽ ሰምተው ኦር በጥላ ምናምን ነው ሰው ሲያቅ የነበረው ሰዓትና እንደዛ አይነት ነገር ሀፕን እንዳያረግ ከቻላችሁ ከሰዓትነት ውጪ ሌላ ፈንክሽን የሌለው ሰዓት ይዛችሁ ለማስገባት ሞክሩ። ካስገቡላችሁ ከተገላገላችሁ ሰዓት አትቸገሩም። አደርዋይስ ግን ትቸገራላችሁ። አንዳንድ ዩኒቨርሲቲዎች ላይ የሆነ ቦታዎች ላይ የግድግዳ ሰዓት ያስቀምጣሉና እንደዛ አይነት ካለ ለማየት ሞክሩ። ኢንኬዝ ሰዓት ሳይኖራችሁ ብትገቡ ማለት ነው ሰዓቱን እንድታውቁት። ኤኒዌይስ ግን የፈተና ሰዓት ምናምን ሲደርስ እንዴት እናውቃለን ካላችሁ አምቡላንስ ምናምን ያስቀምጡና የሆነ ድምጽ ትሰማላችሁ፣ በሱ ነው የምትመሩት። አት ዘ ኤንድ ኦፍ ዘ ዴይ ሰዓት ትንሽ ሊያስቸግራችሁ ይችላል። ላይክ ስንት ሰዓት እንደሆነ በገስ ነው የምትኖሩት ማለት ነው። 8 ሰዓት መስሏችሁ 9 ሰዓት ሊሆን ይችላል። እንደዛ ሌሊት ላይ እንደዛው ማለት ነው። ሌላው እንቅልፍ ነው የምትቸገሩት። እንቅልፍ የምትቸገሩበት ምክንያት ጩኸት ስላለ ነው። ተማሪዎች ይረብሻሉ በጣም ስፔሻሊ እስከ 6 ሰዓት ምናምን ድረስ በጣም የሚረብሹት። እየረበሹ መተኛት የምትችሉ ሰዎች ከሆናችሁ መተኛት ነው። አለበለዚያ ጠብቃችሁ እስከ ጠዋት ድረስ በደንብ ተኝታችሁ ጠዋት አንዱ ጓደኛችሁን ይቀሰቅሳችሁ ማድረግ ነው። እንቅልፋችሁን በደንብ ተኙ እና ስርቆት፣ ቡሊ ምናምን ይኖራል። እንደዚህ አይነት ነገሮች እንዳያጋጥሟችሁ ዶርማችሁን በስነስርዓት መቆለፍ ነው። እቃችሁንም ደግሞ ብር ምናምን ካላችሁ የተለያየ ቦታ ማስቀመጥ ነው። አንዱ ቢሰረቅ ሌላ እንዲኖራችሁ ማለት ነው ከፋፍላችሁ። እንዲሁም ስትንቀሳቀሱ የሆነ ከፈተና ሰዓት በኋላ ወይም ፈተና ከመድረሱ አንድ ቀን በፊት ነው ቀድማችሁ ምገቡ ልጆች ስትንቀሳቀሱ በግሩፕ ተንቀሳቀሱ። ይሄ ለሴቶችም ለወንዶችም ነው። ግቢ ውስጥ ስትንቀሳቀሱ በግሩፕ ብትንቀሳቀሱ የመነካት ቻንሳችሁ በጣም ትንሽ ነው። ማንም ምንም አይላችሁም። ለየብቻ የምትንቀሳቀሱ ከሆነ ስፔሻሊ የግል ትምህርት ቤት ተማሪ ከሆናችሁ ኤክስፔክተር ነው ቡሊ መደረግ፣ መሰረቅ ወዘተ ማለት ነው እና እንደዚህ አይነት ነገሮች ብትጠነቀቁ መልካም ነው ላለው። ማታ ላይ በቻላችሁ ፍጥነት ጨርሱትን ነገር ጨርሳችሁ በጊዜ ወደ ዶርማችሁ ግቡ። ምክንያቱም የሆነ ድምጽ ቢኖር ወይ በጣም ከመሸ በኋላ ተማሪዎች ግርግር ምናምን ቢፈጥሩ ፌዴራል ዱላ ሊያርፍባችሁ ይችላል። ሽን ካርዳችሁን ልትቀሙ ትችላላችሁ። ባጭሩ ከፈተናችሁ ላይ እንዳትረበሹ፣ ችግር እንዳይገጥማችሁ ከፈለጋችሁ በጊዜ ወደ ዶርማችሁ ግቡ። ውጪ ላይ ሌላ ነገርም ሊያጋጥማችሁ ስለሚችል ማለት ነው። እነዚህን ሁሉ ነገሮች አቮይድ ለማድረግ በጊዜ ወደ ዶርማችሁ መግባት ነው። ፈተና ኤክስፒሪየንስ መጣ በቃ ወሳኝ አጭር ነገሮችን ልንገራችሁ። አንደኛው ፈተናው ላይ ሰዓት ይነግሯችኋል። ነገር ግን 5 ደቂቃ 6 ደቂቃ ብትሰረቁ የምታውቁበት የለም። ስለዚህ በጨረሳችሁ ፍጥነት ፈተናው ላይ መልሳችሁን እየሞላችሁ መሄድ ነው። እንደዛ ካደረጋችሁ ጥሩ ነገር ትሰራላችሁ። ጊዜያችሁን በአግባቡ ተጠቀማላችሁ። ሰዓትም ይነግሯችኋል ራሳቸው። መጠየቅም ትችላላችሁ ፈታኙን። እናንተ ሩም ውስጥ የምትፈተኑበት ክላስ ውስጥ የሚፈተነው ሰውዬ አለቃችሁና የሚላችሁን ነገር እዚህ ጋር ተቀመጥ ብሏችሁ እዛ ጋር ተቀመጥ ሊላችሁ ይችላል። ቢያጉላላችሁ ምን ቢላችሁ እሺ ብላችሁ አክብራችሁ መቀመጥ ይኖርባችኋል። ምክንያቱም እዛ ሩም ውስጥ እሱ ነው ላይክ ፓወር ያለው ማለት ነው። ስለዚህ የሚሏችሁን ነገር ተግብራችሁ መፈተን ነው። ፈተናውን ስትሰሩ በጥንቃቄ ራሳችሁን ለመስራት ሞክሩ። የሚኮርጁ ተማሪዎች የኩረጃ ሙከራ ምናምን የሆነ ያክል ይኖራል፣ በፊትም ነበረ እና ግን በጣም የቀነሰ ነው የሚሆነው። ሶ የራሳችሁን መስራት ለምትፈልጉ ሰዎች ጥሩ ኦፖርቹኒቲ ስለሆነ ተጠቅማችሁበት በደንብ ስሩ። ዩኒቨርሲቲ ውስጥ በመቆዩበት ጊዜ በዛ ሰዓት ውስጥ የሆኑ ተማሪዎች በቃ በጭንቀት የሚያነቡ ዶርማችሁ ሊኖሩ ይችላሉ። ዝም ብለው የሚጨናነቁ ፈተናው ከባድ ነው ምናምን የሚሉ እሺ ታውተው ፈተና የሚያርሙ ወዘተ ሊኖሩ ይችላሉ። እናንተ ከእንደዛ አይነት ነገር ራሳችሁን ቆጠባችሁ ፈተናው እንደጨረሳችሁ ቀጣዩን ፈተና ሪቫይዝ ማድረግ ያለባችሁን ነገር ማለት ነው። ጊዜያችሁን በአግባቡ መጠቀም፣ እንቅልፋችሁን መተኛት፣ በምትኖራችሁ ጊዜ ደግሞ ወሳኝ እረሳዋለሁ የምትሉትን ነገር ሪቫይዝ ማድረግ ነው። በስተመጨረሻም ፈተናው ላይ ስትቀመጡ በዛ በሚሰጠው ሰዓት ውስጥ የምትችሉትን ቱ ዩር ማክሲመም ኤቭሪቲንግ ለመስራት ሞክሩ። መልሳችሁን በአግባቡ ጨርሱ እና ተማሪዎች
ዋናው ኮንፊደንስ ነው። በራሳችሁ ተማመኑ። የማውቀው ይበቃኛል ብላችሁ በራሳችሁ እውቀት ለመስራት ሞክሩ። ፈጣሪም ይረዳችኋል እና በራሳችሁ ተማምናችሁ ፈተናውን ከሰራችሁት የማታልፉበት ምንም ምክንያት የለም። በርትታችሁ ስሩ። መልካም እድል፣ መልካም ፈተና ለሁላችሁም።